አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንደዚህም ክርስቲያን ወገኖች ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁት ሰላጣ ሲዘር መኮረኒ በዶሮ አሰራር ነው። እዚህ ክስ አሜሪካ ላይ ማንኛውም ክስ መጠቀም ትችላላችሁ። ያው እኔ የምጠቀመው ክስ አሜሪካ ነው። እዚህ አቮካዶ አለ፣ እዚህ ሎሚ አለኝ፣ ቅመሞች አሉኝ። እዚህ ይሄ እንትን ነው ሩዝሜሪ የተፈጨ፣ ይሄ ደግሞ ሰባ ባህራት ነው። ይሄ ኩዝብራ፣ ይሄ ጨው ነው። ይሄ ቁንዶ በርበሬ፣ ይሄ ፓፕሪካ ነው። እዚህ መኮረኒ ያለኝ ቀቅላለሁ። እዚህ እንደምታዩት ደግሞ ዶሮ አለኝ። እዚህ እንደምታዩት ደግሞ ለሰላጣው ሶስ አለኝ ማለት ነው። አሁን አሳያችኋለሁ። በቅድሚያ መኮረኒያችንን መቀቀል አለብን ማለት ነው። አዲሶች ሰብስክራይብ ማድረጋችሁ እንዳትረሱ ከወደዳችሁት ቪዲዮን፣ ነባሮች ደግሞ ላይክ እና ሼር። አሁን ቅድሚያ ወደ መኮረኒው እንሄዳለን። ውሃ ጥጃለሁኝ። እዚህ ውሃ አለኝ፣ የፈላ ውሃ ነው። ጨው እናረጋለን ትንሽ ሳይበዛ ለመኮረኒው። እሺ ወደዚህ የጨው አርገን ነበር። አሁን ደግሞ ዘይት ትንሽ የጠብ እናረጋለን። እናንተ ቅቤ ወይም ዘይቱን ማረግ ትችላላችሁ። እዚህ መኮረኒ ላይ ማለት ነው። ከዛ መኮረኒ እስከሚበስል ደግሞ ዶሮአችንን እንጥዳለን ማለት ነው። እሺ ወደዚህ አሁን ዶሮአችንን ቢላዋን ትተን እንቀንሰዋለን። የምንቀንሰው ለምንድን ነው? ሳሳ እንድናረገው ማለት ነው። እሺ ወደዚህ እኔ ዶሮዬ እንትን ብሏን ታጥቧን፣ እንደዚህ አድርገን ሳሳ እናረጋዋለን ማለት ነው። እንደዚህ አድርገን ሳሳ ካረግነው በኋላ እዛ ደግሞ እንደዚህ አድርገን ሰንጠቅ እናረጋዋለን። ቅመሙ ወደ ውስጥ እንዲገባ ማለት ነው። በግልባጩ እንደዚህ ነው። ይሄኛውንም እንደዚህ ነው። እዚህ እናደርጋለን። አሁን እንቀመመዋለን ማለት ነው። እሺ ወደዚህ አሁን ብረት ድስቴን አንጥቻለሁ። ዘይቱን ትንሽ ማስተር ትንሽ ቅድም ያሳየኋችሁን ቅመም እናዋህደዋለን። አሁን ሎሚ እናረግበታለን። እሺ አሁን ሎሚ ጨምቀን እናረግበታለን። ሳይበዛ እዛ ደግሞ እንትን እንጠቀማለን። አንድ ማንኪያ ያህል ትንሽዬ ከቸፕ፣ ትንሽ ሳይበዛ በሻሂቱ ማንኪያ። እንደዛው ደግሞ ባብሪኪዮ ሶስ፣ እሱም ሳይበዛ ባብሪኪዮ ሶስ ይሄ ነው። አድርገን ሚክስ እናደርገዋለን። ይሄ ለዶሮ ነው። አሁን ዶሮ እንተብለዋለን በዚህ ማለት ነው። እሺ ወጥቼ አሁን ደግሞ ትንሽዬ ነጭ ሽንኩርት በሻይ ማንኪያ እናረጋለን። እምድጃ ይለፈሻዋል ትንሽ እንዲግል ማለት ነው። እንደዚህ አድርገን ካዋሃድን በኋላ ዶሮአችንን እንጨምራለን ማለት ነው። እናዋህደዋለን። አድርገን እናዋህደዋለን ማለት ነው። እዛ እንዲበስል እንተዋለን። ከዛው እንትናችንን ከሳችንና ሶሳችንን እንሰራለን። እዚህ መኮረኒያችን እየበሰለ ነው። ቀድሞ ዶሮና መኮረኒው በስሎ መብረድ አለበት፣ የሰላጣ ቅጠሉን እንዳያበላሸው ማለት ነው። አሁን መኮረኒው እየበሰለ ትንሽ ነው የቀረው። እስከዛው የሰላጣችንን ቅጠል እናጥባለን፣ እናዘጋጃለን ሶሱን።
ወዶችዬ በዚህ መልኩ የሰላጣይን ቅጠል አጥቤ ጨርሻለሁ። አሁን ልከትፍ ነው አሳያችሁ። እንደዚህ ጎመድ ጎመድ ነው የምናደርገው። ብዙም አናለማውም እንደዚህ ማለት ነው። ይሄ ክሳሜርኪ ነው። በጣም ነው የሚጣፍጠው ሰላጣ ላይ ማለት ነው። ከሌለ ሰዎቻችሁን አንጡ ብላችሁ። ይሄን ሰሃን ሴትዬ ትወደዋለች። ሁለት ነው፣ ትልቅና ትንሽ ነው። ሚዲየም እና ስሞል፣ እንዲሁም ደግሞ ላርጅ አለ። ትልቅ ነው ያኔ አዚመ ሲኖር ነው እንጂ ያኔ በጣም ትልቅ ነው። ቆጥሬ ነው እና እንግዲህ ይሄን ሰሃን ካያችሁት ተደጋጋሚ ይሄ ሰሃን አይቀየርም እንጂ እንዳትሉ። ብዙ ነው ያለን፣ በየሳይዙ ነው ያለው። ብቻዋን ስትሆን በስሞሏ እንሰራለን ማለት ነው ሰላጣ ብቻዋን ስትሆን። ሰው ጋር ስትሆን ደግሞ በዚህ የበለጠ ደግሞ አዚመ ምናምን ሲኖር ደግሞ በዛኛው ነው የምንሰራው ማለት ነው። እና እንደ አይነት ሰሃኖች ማንኪያም አለው፣ ማንኪያና ሾካም አለው፣ ማንሻ ማለት ነው ለሰላጣ። እና በጣም ነው የምትወደው ሴትዬ። እንደዚህ ወደ ጎን ነው የምናረገው። አዛ በጎን ደግሞ ዶሮ፣ በጎን ደግሞ መኮረኒ ይሆናል ማለት ነው። በጣም የምትወደው ምግብ ነው ይሄ ሴትዬ። እንደዚህ አድርጋችሁ ሰርታችሁ ብሎ አሁን ደግሞ ሶሱን እንሰራለን ማለት ነው። እሺ ወዶቼ መኮረኒ በዚህ መልኩ በስሏን። አጣላውና ትንሽ ተላጃ ፍሪጅ ውስጥ አስገባዋለሁ ማለት ነው። እሺ ወዶቼ መኮረኒ ካጠለልኩት በኋላ በዚህ መልኩ ካረኩት በኋላ እዚህ ሰሃን አድርጌ ተላጃ ውስጥ ዶላዋለሁኝ እንዲቀዘቅዝ ማለት ነው። ለምን ታውቃላችሁ? ሰላጣውን ቅጠል እንዳያበላሸው መቀዝቀዝ አለበት፣ መኮረኒውም ዶሮውም ማለት ነው። አሁን ቀጣይ ደግሞ ወደ ሶሳችን እንሄዳለን። እሺ ወዶቼ አሁን ሶስ ልሰራ ነው። እዚህ ዘባዴ ያለኝ ሁለት ከግማሽ እጠቀማለሁ በማንኪያ ማለት ነው። እዚህ ደግሞ ማስተር፣ እዚህ ደግሞ ማይኔዝ አለኝ። ሁለት ማንኪያ ማይኔዝ እጠቀማለሁ። እዚህ እንደምታዩት ደግሞ ዘይቱን አለኝ። ዘይቱም እንደዚህ ሁለት ማንኪያ የሚሆን እጠቀማለሁ። እሺ ወዶቼ እዚህ ደግሞ አሲድ ላይሞን አረጋለሁ ሳይበዛ ትንሽ። ማስተር ስላለው ብዙም አያስፈልገውም እንዲበዛ ማለት ነው። እዚህ ደግሞ አንድ ማንኪያ ነጭ ሽንኩርት አለኝ። እዚህ ደግሞ ፐርሜዛን ቺዝ አለኝ። ይሄን እኔ ፈቅፍቄው ነው እንጂ ፐርሜዛን በረዝሙ ነው የሚመጣው፣ እናንተ ናችሁ የምትፈቀፍቁት። እዚህ ፍልፍል አስወድ አለኝ። እዚህ ደግሞ ራንች ሶስ አለኝ ማለት ነው። አንድ ማንኪያ በትልቁ በምሳው ራንሽ አረጋለሁ ማለት ነው። ትንሽ ሳይበዛ ደግሞ ጨው፣ ፍልፍል አስወድ ወይም ሶልት ወይም መልህ አሁን እንፈጨዋለን ማለት ነው። አድርገን እንፈጨዋለን። እሺ ወዶቼ በዚህ መልኩ ሶሴን ፈጭቼ ጨርሻለሁ። እዚህ እቃ አለኝ፣ እቃዬ ላይ አረጋዋለሁ። ሴትዮ ይችን እቃ አዲስ ስላመጣች በዚህች ይሆንልኝ ብላ እነዛኞቹን የሶስ ማድረጊያ ረስተታቸዋለች ማለት ነው። ፈትታቸዋለች። ቆይ አሳያቸዋለሁ። ብዙ ጊዜ አይታቸዋቸዋል። እነዛ ነጭ ናቸው። ይሄ ደግሞ ይሄ ጋር ተመሳሳይ መስታወት ብላ ይችን ገዝታ መጣች። አያችሁ ሴትዮ። እና ካስታወሳችሁ እነዚህ ናቸው። እነዚህ ትልቅም ትንሽ፣ እነዚህ ትንሽ ሁለት ትልቅ አንድ አለ ማለት ነው። እና ይሄ ነበረው የሶስ አዚማ ሲኖር ደግሞ በትልቁ እሷ ብቻና እህቶቿ ስኮን በዚህ በትናንሾቹ ሁለት በየአቅጣጫው ታደርግላቸዋለች ማለት ነው። እነዚህን አሁን ፈትታቸዋለች። ይሄን ከገዛች በኋላ ይሄ አብሮት አይሄድም ብላ ሴትዬ ዲኮር ናት፣ ዲኮር ትሰራለች፣ ጎበዝ ናት። እና ይሄን ገዝታ መጣች ማለት ነው። ርካሽ እንዳይመስላችሁ ይሄ ማለት ነው። ይሄም ራሱ ርካሽ እንዳይመስላችሁ። እና በዚህ መልኩ አሁን ዶሮአችን በዚህ መልኩ በሰለ። ያሰላም ያሰላም ያሰላም። ያሰላም ያሰላም። አይዋ በስሏን። እንደዚህ ስታረጉት ውሃ ማውጣት ሲጀምር በቃ በስሏን ማለት ነው። እንደውም በስሏን እንትን እያለ ነው፣ በራሱ እየተፈረፈረ ነው ማለት ነው። አሁን እናዘጋጃለን ሶሳችንን።
እሺ ውዶች፣ ይሄ እዚህ ላይ እንትን አለኝ ጦስት። ይሄን ጦስት ባለፈው ስሰራ አሳይቻችኋለሁ ይመስለኛል። ይሄን ጦስት ሰርቻለሁ ስላለኝ ይሄ ሌላ አልሰራሁም። ያው ጦስት፣ ዝብደ፣ በተር ማለት ነው እና ነጭ ሽንኩርትና ጦስኝ ነው። አዛ አዋህዳችሁ ፎሮን ውስጥ ትዶልታላችሁ፣ ታማስሉታላችሁ። አሁንም እንደዚህ እስከሚሆን ድረስ ማለት ነው። ይሄ ተዘጋጅቷል። አሁን በቀሎ አረጋለሁ። ሴትዬ በቀሎ ተወደደ፣ እኔ በቀሎ አረጋለሁ። እናንተ ኪያር ማድረግ ትችላላችሁ። እሺ ወዶችዬ በቀሎዬን ከፍቻለሁ። የሚበቃኝን ያህል አደርጋለሁ ማለት ነው። ብዙም አላበዛም፣ እንደዚህ ነው። በዚህ መልኩ ማለት ነው። ስለዚህ አሁን እንትን መኮረኔን አመጣለሁ ማለት ነው። እሺ ወዶችዬ አሁን መኮረኔን አመጣለሁኝ ማለት ነው። እንደዚህ ነው በጎን የማረገው። ዶሮውን ደግሞ እዚህ መኮረኒው ላይ ነው የማረገው። እሺ ወዶችዬ አሁን ዶሮውን ልከታተፍ ነው። እንደዚህ ማለት ነው። በዚህ መልኩ ጨርሻለሁ ማለት ነው። ወራሮቼ ካለስ መዳም እያጣደፈች ነው ሴትዬ፣ እንደምታያት አላለቀም ወይ እያለች ነው። እንደዚህ አድርጌ እዚህ ላይ ረትባለሁ ማለት ነው፣ ዶሮ መኮረኒው ላይ። እሺ ውዶቼ አሁን ደግሞ አቮካዶን ቆርጣለሁ ማለት ነው። እንዳይጠቁር ነው መጨረሻ ያረኩት አቮካዶን። አቮካዶ ይጠቁራል። እሺ ውዶችዬ በዚህ መልኩ እንደዚህ የምንቆርጠው እዛ ሎሚ እናደርግበታለን እንዳይጠቁር ማለት ነው። አቮካዶ የመጥቆር ባህሪ ያለው። እሺ ውዶችዬ እንደዚህ እንረትበዋለን። እሺ በዚህ መልኩ እንግዲህ እንደምታዩት አልቋን ሰላጣችን ሲዘር በመኮረኒ ማለት ነው። እዚህ ደግሞ ኩብዝ አለን፣ እዚህ ሶሳችን አለ። በዚህ መልኩ ጨርሰናል። እንደዚህ አድርገን ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ቻው ቻው።